ጀነት አላህ ይወፍቀን አሚን በሏ ጀነት ማላ አይኑ ራአት አይን አይተው ማታቅ ወላ ኡዝኑ ሰሚአት ጆሮ ሰምተው ማታቅ በሰዎች ልቦና ላይ እንዲግልጽ ብላ ውል ብላ ማታቅ አላህ ለደጋግ ባሮች ያዘጋጀው አዕደርቱ ለዒባዲ الصالحين ብሎ አላህ የተናገረው ለደጋግ ባሮች ያዘጋጅቻለሁ ያለው ንዙለ ሚን ገፉር ረሂም አዛኝ ሩህሩህ ሆኖ ጌታ መስተንግዶ ሲሆን ተብሎ የተገለጸው ጀነት ያ አላህ አላህ ይወፍቀን ለዚህም ነው አላህ መልእክተኛ ጀነትን በቀን 3 ጊዜ ለመነ ጀነት ራሱ ያ ረብ ጀነት አስገባው ብላ ትጠይቃለች ከጀሃነም እሳት 3 ጊዜ በቀን ይተበቀ ያ ረቢ ከጀሃነም ጠብቀኝ ብሎ ዱዓ ያደረገ ጀሃነም ራሷ ጠብቀው ትላለች ስለዚህ ዋናው ህልማችን ምናችን ጀነት ነው ጀነተል ፊርደውስ ከጀሃነም እሳት አላህ እንዲጠብቀን ዱዓችን ሊሆን ይገባል አንድ ሰው لا يصدق حتى يكتب عند الله صديقا አንድ ሰው እውነት የሚያዘውትር ከሆነ ከእውነት ጋር የሚኖር ከሆነ አላህ ዘንድ እውነተኛው ተብሎ ይጻፋል ሰማይ ውስጥ የሚታወቀው በእውነተኝነት ነው ሱብሃንአላህ እስቲ አስቡ እከሌ ማለት እውነተኛ ነው በቃ እውነቱ የሚናገር ነው ከሱ ውጭ እውነት የሚናገር ማንንም የለም ተብሎ ሲነገር እውነተኛ አላህ ይጠብቀን ደግሞ ወኢነል ከዚባ ውሸት يهدي الى الفجور ወደ አመጾች ይመራል وان الفجور فجور ደግሞ يهدي الى النار ወደ እሳት ይከታል ያ አላህ እሳት ማን ሊችለው وقودها الناس والحجاره ማገዷ የሰው ልጆችና ድንጋይ እኮ ነው የተባለው የዱንያውና የአኺራው እኮ አገናኝም 99 እጥፍ ትበልጣለች የአኺራው አንድ ክፍሏ ናት እዚህ ያለችው እሷንም እኮ ማን ነው ስትችለው እጁን እሳት ላይ የሚያደርገው ዱንያ ላይ የአኺራው ደግሞ የከበደ ነው ወደ እሳት ይመራል አሉ የአላህ መልእክተኛ وان الرجل لا يكذب حتى يكتب عند الله كذابا አንድ ሰው ውሸት የሚያዘወትር ከሆነ አላህ ዘንድ ውሸታም ተብሎ ይጻፋል ውሸታም